ዳናዊት መክብብ በማጭበርበር ወንጀል ተጠርጥራ የባንክ አካውንቷና ንብረቷ ታገደ። ወንጀሉ ምንድነው? እስኪ ለእናንተም ግልጽ እንዲሆን ልጅ ይንካ የሆነ ነገርን በቃ ለመርዳት ልቡ ይነሳ አንድ ሰውን እንጂ እስከ ጥግ ማገዝ ይችላል። ከ5 ቀን በፊት ይሄንን የምትመለከቱትን ፎቶ ፖስት ካደረገ በኋላ ከሶሻል ሚዲያ ጠፍቷል። ልክ እንደዚህ ነበር ሲያሳልፍ የነበረው። ጋይስ ዳናዊት የተጠረጠረችበት ከባድ የወንጀል ጉዳይ ምንድነው? የብዙዎቻችሁ ጥያቄ ነው። ባንክ አካውንቷን ጭምር እንደታገደ ተሰምቷል። ከዚህ ጋር ተያይዞ የተጣራውን መረጃ እነግራችኋለሁ። በምን አይነት ወንጀል ነው የተከሰሰችው? ወንጀሉንም እንመለከታለን ማለት ነው። አዶናይ ከሰሞኑን እጅግ በጣም የብዙዎችን ልብ የነካ ነገርን አድርጓል። ይሄ ጉዳይ ለብዙዎቻችሁ ይጠቅማል። በዚህ ቪዲዮ እነግራችኋለሁ። እስከ መጨረሻው አብራችሁን ቆይታ አድርጉ። ብዙዎቻችሁ በቲክቶክ መንደር የሚታወቁት ሉዓላዊት ቶማስ በመባል የሚታወቅ ሰው ማረፉ ተነግሯል። ከማረፉ በፊት እንዲሁ ደግሞ ከማረፉ ወይም ከመሞቱ ጋር ተያይዞ የተሰማው አሳዛኝ ነገር ምንድነው? በዚህ ቪዲዮ የምነግራችሁ ነው የሚሆነው። የደቦ ፍርድ የሚባለው ነገር እንግዲህ ብዙዎችን በኢትዮጵያ በተለይ እያሳዘነ መጥቷል። በልክ እየሆነ አይደለም። ምንድነው የተፈጠረው? እናንተ እጅግ በጣም አሳዛኝ ነገር ተሰምቷል። በዛሬ ቪዲዮ እነግራችኋለሁ። ይህ ማን ላይ ሊደርስ እንደሚችል ስለማታውቁ ሁላችሁም ይሄንን ቪዲዮ በተቻላችሁ አቅም ሼር እንድታደርጉ እጠይቃችኋለሁ። በጥሩ ስራዎቿ የምናውቃት ዳናዊት በከባድ ወንጀል ተጠርጥራለች። ወንጀሉ ምንድነው? እስኪ ለእናንተም ግልጽ እንዲሆን ዳናዊት መክብብ በማጭበርበር ወንጀል ተጠርጥራ የባንክ አካውንቷና ንብረቷ ታገደ። ታዋቂዋ የቴሌቪዥን ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪ ዳናዊት መክብብን ጨምሮ 5 ተከሳሾች ወደ ውጭ ሀገር እንልካቸዋለን በሚል ከ13 ከሳሾች ከእያንዳንዳቸው 437,000 ብር ተቀብለው ሳይልኩ ቀርቷል በሚል የቦሌ መጀመሪያ ደረጃ ፍርድ ቤት 4ኛ ፍትሐብሔር ችሎት በሰጠው ትዕዛዝ የተከሳሾቹን የማይንቀሳቀሱና የሚንቀሳቀሱ ንብረቶች እንዲሁም የባንክ ሂሳቦቻቸው እንዲታገዱ ትዕዛዝ ማስተላለፉን ኢትዮፒካ ሊንክ ዘግቡ። እጅግ በጣም ነው የሚገርመው። ከዚህ ጋር ተያይዞ እንግዲህ ዳናዊትን ጨምሮ ሌሎቹ ስማቸው ያልተጠቀሱ እንግዲህ 5 ተጠርጣሪዎች በዚህ ጉዳይ መከሰሳቸው ተነግሯል ማለት ነው። ይሄንን ጉዳይ በጣም አሁን እጅግ በጣም ሊለቀሙ ያሉ ብዙ አካላት እንዳሉ ይሰማኛል። ይሄ ቪዲዮ ለጥንቃቄም ጭምር ነው። በእርግጠኝነት ኢትዮጵያ ውስጥ አሁን ያለውን አካሄድ ሳላደንቅ አልተውም ማለት ነው። ከዚህ ጋር ተያይዞ ብዙዎች አሉ ተደብቀው የብዙዎችን ገንዘብ በልተው ቁጭ ያሉት ማለት ነው። ስለዚህ ከዚህ ጋር ተያይዞ እኔ በግሌ ዳናዊት ትመቸኛለች። ሁላችሁም እንደምታውቋት ጥሩ ነገሮችን ያቀረበች ጥሩ ስራዎችን መስራት የቻለች ኢትዮጵያዊት ናት። ነገር ግን እንደዚህ አይነት ነገር ላይ ከእያንዳንዱ ሰው ከ400,000 በላይ የሆነ ገንዘብ እንግዲህ እየተቀበሉ ከ13 ሰዎች ገንዘብ እንደበሉ አሁን ህግ በማጣራት መድረሱን እንግዲህ እንዲሁ ደግሞ አካውንታቸውን ጭምር ማሳገዱን እየተናገረ ያለ። ልብ በሉ በደንብ አድርጋችሁ። ገንዘብ በልተን ጠፋን ለሚሉት ሁሉ ይሄ ቪዲዮ ትልቅ ማስጠንቀቂያ ይመስለኛል። ብዙዎቻችሁ ገንዘብ እንደተበላችሁ አውቃለሁ። በዚህ ጊዜ በተለይ ወደ ውጭ እንልካለን፣ ወደ ውጭ ከምልኩት ጋር ደግሞ በተለያዩ መንገዶች ተመሳጥረው እናንተ እነሱን ብላችሁ ገንዘባችሁን ትከፍላላችሁ። እነሱ ከነሱ ጋር ደግሞ ከኤጀንሲዎችም ጋር ጭምር ተነጋግረው ገንዘቡን በልታው በቤታቸው የተኙ ብዙ ያልተነቁ ብዙዎች አሉ። እነሱም ጭምር እንደሚገለጡ ነው የሚሰማኝ ማለት ነው። ለማንኛውም ዳናዊትን በግሌ በጣም አከብራታለሁ። ግን በዚህ አይነት ተልካሻ ነገር ተሳትፋ ለማንኛውም ህግ እያጣራ ነው። ምንድነው የምትሉት? ሌሎቻችሁ እናንተንም ምናልባት በዚህ አይነት መንገድ ገንዘባችሁን የተበላችሁ ካላችሁ እስኪ ኮሜንት ላይ አስቀምጡልኝ። ለማንኛውም ወደ ውጭ እንልካለን የሚሉ ምንም ባልተጨበጠ መረጃ ብዙዎችን እጅግ በጣም የብዙዎችን ገንዘብ እንደበሉ እየተሰማለ። ከዚህ ጋር ተያይዞ ዳናዊት እንግዲህ አካውንቷም ጭምር ተይዟል። የተያዘበት ምክንያት ወደ ውጭ እንልካለን በማለት ገንዘብ በመቀበሏ ነው እንግዲህ የሚለው መረጃ እየወጣለ። ምን ሰማችሁ? ሐሳባችሁን አጋር። ሌላኛው ከሰሞኑን በጣም የብዙዎችን ልብ በሶሻል ሚዲያ ከነኩ ነገሮች አንዱ የደቦ ፍርድ አካሄድ የሚባለው ነገር በኢትዮጵያ እንዳለ ታውቃላችሁ። ይህ ፍርድ ለማንኛውም ምንድነው? እስኪ አንድን ዜና ተመልከቱ። ከሰሞኑን የተፈጠረው ነገር የብዙዎችን ልብ አሳዝኖ ብዙዎችን ያስለቀሰ አንድ ጉዳይ አለ።
ይህንን ቪዲዮ ለጠበቃ ሰብለ አሰፋና ለሚመለከታቸው የህግ አካላት በሙሉ እንድታደርሱልኝ እጠይቃችኋለሁ። እጅግ ወደ አደገኛ ሁኔታ እየተሸጋገረ ያለው የደቦ ፍርድ አሁን ደግሞ ከህግም በላይ እየሆነ ነው። አንዳንድ የህግ አስከባሪ አካላትም ህገወጥ በሆነ መልኩ እንግዲህ ህግን ለማስከበር ሲሞክሩ ይታያሉ። ይሄ የምትመለከቱት ግለሰብ አርማጮህ ተብሎ በሚጠራው አካባቢ እንግዲህ በግ ሰርቆ ማለት ነው አርዶ ሊበላ ሲሞክር በህግ አካላትና በማህበረሰቡ በቁጥጥር ስር ይውላል። እዚህ ጋር ነው እንግዲህ እጅግ ይሄ ግለሰብ ከሰራው ወንጀል በላይ የሆነ ወንጀል ማህበረሰቡና የህግ አካላት ከአንድ ላይ በመተባበር እዚህ ግለሰብ ላይ የፈጸሙበት። እንደምትመለከቱት እንግዲህ በአፉ ጥሬ ስጋ አስነክሰው ያረደውን ስጋና ቆዳ አሸክመው በከተማ ውስጥ ሲያዞሩት እንደነበረ ነው ቤተሰቦቼ እኔ እንዳለኝ መረጃ ከሆነ መስማት የቻልኩት። ህግ ቤተሰቦቼ ወንጀለኛን በወንጀለኛ መቅጫ ህግ መሰረት ይቀጣል እንጂ በጭራሽ ዜጎችን አይበቀልም። በዚህ ሰዓት ግን የደቦ ፍርድ የሚባለው ነገር እጅግ በጣም ብዙ ሰዎችን ሰብአዊ መብታቸው እንዲጣሱ እያደረገ ነው። የህግ አካላት ደግሞ ይህን ነገር እየተመለከቱ ዝም ብለዋል። ህግ በላይነት የሚከበረው በዚህ መንገድ ነው ወይ? እውነቱን ለመናገር ትልልቅ ወንጀሎችን የሰሩ በሀገራችን በምን አይነት ሁኔታ እንዳሉ ይታወቃል። ነገር ግን እንደዚህ አይነት ወንጀሎችን የሚሰሩትን አናበረታታም፣ ግን ወንጀልን የሚሰሩ አካላት የሚቀጡበት ወይም የህግ አካሄድ አለ። አይ ቲንክ እንደዛ ነው። ነገር ግን ከዛ አልፎ አስቡ፣ ያረደውን በግ መንገድ ላይ ወላይታ ሶዶ ከሰሞኑን አንድን ቪዲዮ አይቼ ነበርና ላሞችን ሰርቀው አይ ቲንክ በጎችን ላሞችን ምናምን የሰረቁትን መንገድ ላይ ላሞችን አስይዘው ያባረሩ እየመቷቸው። እኔ አይቀጡ አይደለም፣ ግን ለእያንዳንዱ የቅጣት አካሄድ አለ እንደ ህገ መንግስታችንም። ያንን ቅጣት መቅጣት ብንችል በገሰረቀ እኮ የዓመት ገደብ አለ። መመለስ ካለበት ገንዘቡንም መመለስ ይችላል። መያዝ ያለባቸው ነገሮች ወይም መንገዶች አሉ፣ ግን በዚህ ልክ እየተደረገ ነው። ለማንኛውም ሌላ አንድ አሳዛኝ የህግ አካላት አይ ቲንክ የሚያደርጉትን ዘግናኝ ተግባር በሶሻል ሚዲያ ተመለከቱ። እስኪ እንደውም ይህንን ላሳያችሁ። እኔ በተፈጥሮ ቶሎ ነው የሚሰማኝ ማለት ነው። ግን በቃ ይሄ ሰው የሆነ ነገር አጥፍቶ ይሆናል። ግን አይታችኋል፣ አንዳንድ ጊዜ ራሳችን በዛ ቦታ ብንሆንስ፣ እንደዛኛ ብንመታስ? እኔ ሌባ የሚያበረታታ ማንነት የለኝም፣ አላበረታታም ሌባ። ጥፋት ያጠፋ ሰው አውቆም እኮ ሳያውቅም ያጠፋል። ታውቃላችሁ፣ አሁን በግ አርዶ የሚበላ ሰው እንደውም ምን ቢሆን ነው በግ አርዶ የበላ ሰው ወይም በግ አርዶ ሲበላ ሽጦ ገንዘብ መውሰድ እየቻለ በግ አርዶ ከበላ የመብላትም ችግር ይዞታል ማለት ነው። የምግብ ችግር ይዞታል ማለት ነው። ከዚህ ጋር ተያይዞ ቢያንስ ምንድነው የሚል ጥያቄዎችን ከመጠየቅ ይልቅ ለምሳሌ አሁን ይሄንን በዱላ ሲመታ አይታችሁታል አይደል? በዱላ ሲመታ ተመልክታችኋል። ታዲያ በዱላ ከመምታት ይልቅ ባደረገው ወንጀል በህዝብ ፊት ቢጠየቅ፣ በፍርድ ቤት ቀርቦ ቢጠየቅ። ግን የእውነት አካሄዶች በጣም እየተበላሹ ነው። ህግን እንወጣለን ወይም የህግ በላይነትን በግላችን አይደለም የምናስከብረው። የህግ አካሄድ አለ። በዛ አካሄድ ሁሉም ሰው ቢጠየቅ ባይ ነኝ። ግን የደቦ የፍርድ አካሄድ እጅግ በጣም ፈታኝ ነው። ደግሞ እየበረከተ እየመጣ ነው። ለማንኛውም ስለ ደቦ የፍርድ አካሄድ እናንተ ምንድነው የምትሉት? ሐሳባችሁን እንድታጋሩኝ ልጠይቃችሁ። እናንተ አዶናይ የነካው ነገር በኢትዮጵያ ውስጥ ብዙ እያስደመመ መጥቷል። ብዙ ተቃዋሚዎች፣ ብዙ ተናጋሪዎች አሉ። ከሰሞኑን ግን በእውነት አንዲትን ሴት ተመልክቼ የአዶናይን የመድረስን አቅም አደነኩኝ። ከዚህ ሴት ጋር ተያይዞ ልነግራችሁ የፈለኩት ምን እንደሆነ ታውቃላችሁ? የዚችን ሴት ችግር ለመቅረፍ ኦልሞስት ወደ 500,000 ብር በዛች ሰዓት እንደተሰበሰበ ሰምቻለሁና በጣም የገረመኝ በቃ ይሄ ልጅ ይንካ የሆነ ነገርን በቃ ለመርዳት ልቡ ይነሳ አንድ ሰውን እንጂ እስከ ጥግ ማገዝ ይችላል።
እኔ እንጃ በቃ ምን አይነት ሞገስ ነው ግን ለዚህ ልጅ የሰጠው በእናታችሁ ምን አይነት ሞገስ ተሰጥቶታል ምን አይነት የመሰማት በቃ ሞገስ እንደተሰጠው አላውቅም እኔም ምንም አይነት ሌላ ነገር አይደለም ሶሻል ሚዲያ ላይ ነው ሁላችንም ያለነው ግን ይሄ ሰው እንዴት አባቱ ነው የሚደመጣው ለማንኛውም እንደዚህ መሆን መቻል እንደዚህ መድረስ መቻል በእግሩ ታውቃላችሁ ውድቅ አለች ከዛ በሚችለው ልክ ረዳት ታምር ተፈጠረ ለማንኛውም ለአዶናይ የተሰጠው እንግዲህ ትልቁ ሞገስ እጅግ በጣም አስገርሞኝ በጥቂቱ ይሄንን ላሳያችሁ ብዬ ነው እናንተ በምድር ላይ ለሰው ለተቸገረ ሲጨነቅ ደርሳችሁ የመፍትሄ ሰው እንደመሆን ያለ ምን ሌላ ነገር አለ እስኪ ከዚህ ጋር ተያይዘው የእናንተ ሐሳብ ምንድነው ስለ አዶናይ እስኪ የሚሰማችሁን ነገር ዝም ብላችሁ ኮሜንት ላይ ጻፉልኝ በቃ ማንም ሰው አይችለውም even if አሁን ብሞት ማለት ነው ኔጌቲቭ የሆነ ነገር ከመናገሩ ሰዎች አንፃር ብሞት ሰርቷል በቃ ትልቅ ነገር ናይስ ምንም በቃ ልልህ አልችልም ትችላለህ የምር የእውነት ነው የምልህ በቃ በጣም የሚገባ እጅግ በጣም ትልቅ ሰው ነው ጋይስ ሌላው ከሰሞኑን እጅግ በጣም አሳዛኝ የሆነ ዜና በሶሻል ሚዲያ እየተንቀሳቀሰ ያለ ከ5 ቀናት በፊት አንድን ቪዲዮ ፖስት አድርጓል ሉዓላዊ ቶማስ ወይም ቶሚ ማለት ነው እጅግ በጣም ብዙዎችን በመምከር እጅግ በጣም ብዙዎችን ሐዘን ሲገጥማቸው በችግር ውስጥ ሲወድቁ ከመናገር በሶሻል ሚዲያ ዝም የማይል የኢትዮጵያ ታላቅ ሰው ብዬ የማስበው የራሱ በሽታ ሳይበግረው ሲታገል የነበረ ሰው ማረፉ እየተሰማ አለ ግን ለምንድን ነው የሞተው ማን ነው እሱ ቆይ ከ6 ቀን በፊት አንድን ቪዲዮ ፖስት አድርጓል ይህንን ሰው ተመልከቱት እስኪ ይሄንን ቪዲዮ ከ5 ቀን በፊት አይ ቲንክ ከ6 ቀን በፊት ፖስት ካደረገ በኋላ ከ5 ቀን በፊት ይሄንን የምትመለከቱትን ፎቶ በባክግራውንድ ሙዚክ አድርጎ ፖስት ካደረገ በኋላ ከሶሻል ሚዲያ ጠፍቷል ከሶሻል ሚዲያ ከጠፋ በኋላ እንግዲህ የተሰማው ነገር ምንድነው እንደሞተ እየተነገረ አለ እንደሞተ ሲነገር ደግሞ የመሞቱ ምክንያት ብለው ሲያነሱ ለማንኛውም እሱ በምን አይነት ሁኔታ ውስጥ ነበር በሶሻል ሚዲያም ብዙዎቻችሁ ስትመለከቱ ሲያሳልፍ የነበረው ህይወት ምን አይነት ነበር ሉክ እንደዚህ ነበር ሲያሳልፍ የነበረው ይሄንን ፈታታን ተሸክሞ ነው ሌሎችንም ጭምር የሚመክረው እዚህ ጋር በጣም ሲቸገር በጣም ሲጨነቅም ጭምር ለሌሎች መጽናኛ የሚሆን ሰው ነበር የእውነት ነው የምላችሁ ይሄንን ሰው ነበር ብቻ ብዬ ማለፍ አልፈልግም ብዙ ህፃናት ሲቸገሩ ብዙ ሴቶች ችግራቸውን በሶሻል ሚዲያ ገብታችሁ አካውንቱን ብትመለከቱ ሙሉ በሙሉ በቃ በመምከር የተሞላ ነገሮችን የሚያቀርብ ትልቅ በሶሻል ሚዲያ የጥንቃቄ መልእክቶችን በመናገር የሚታወቅ ሰው ቶሚ እንግዲህ ማረፉ መሞቱ ተነግሯል ተሰምቷል ከሰሞኑን ከዚህ ጋር ተያይዞ ለምን ሞተ ለምንድነው ያረፈው ብለው በቅርበት ከሚያውቁ ከሀገሩ ልጆች በሶሻል ሚዲያ አንድ በላይቭ ሲነጋገሩ የተመለከትኩት ቪዲዮ አለ ይሄ ቪዲዮ ለምን እንደሞተ ለእናንተ ብነግራችኋል በእርዳታ ምክንያት ነው የሞተው ወጣችሁ እያወራችሁ ነበራችሁ አፍላይ ጤፍ አፋለ ጤፍ ይቆራል እንደሚባል ወጣችሁ እያወራችሁ ነበራችሁ አውሩት እኛ በእኛ ልጆች ላይ አውሩት ኢዞሪን አንዴ ሄዶ በእኛ ልጆች ላይ አውጥቶ ቤቱን ከፍቶ እያወረ ነበር ልጆች አውጡት በጣም የሚያሳዝነው ቶሚ ያረፈበት ትልቁ ምክንያት በተደጋጋሚ በቅርበት የሚያውቁ ናቸው በሶሻል ሚዲያ በተለይ በቲክቶክ መንደር እንግዲህ ብዙ ነገሮች እየተንቀሳቀሱ አሉና የሞተው ትልቁ ምክንያት በዛ በሽታ ውስጥ ሲሰቃይ እምረዳው ሰው አልነበረም ግን በጣም ነው የሚገርመኝ እኔ በጣም ለተቸገሩ ሰዎች ሲናገር ነበር የሚሰማው ታዲያስ የመሞቱ ትልቁ ምስጢር እምረዳውን ሰው በማጣት ነው ይገርማል ከሀገር ውጭ ነበር ሲኖር የነበረው ግን ደግሞ ጤና የለውም ተንቀሳቅሶ መስራት አልቻለም በአስቸጋሪ ሁኔታ እምረዳውን ሰው በማጣቱ ለሰው ሁሉ መጽናኛ የሆነ ለሰው ችግር ቀድሞ እየደረሰ እየተናገረ በሶሻል ሚዲያ ስለሌላው ህመም ብዙ ጊዜ እያወራ
ዛሬ እንግዲህ ማረፉ ተሰምቶ የብዙዎች ልብ አዝኗል ከዚህ ጋር ተያይዞ። ለማንኛውም በሶሻል ሚዲያ ከሰሞኑን በጣም በብዛት ሲንቀሳቀሱ የነበሩት እነዚህ ነገሮች ናቸው። በሌላ ቪዲዮ እንግዲህ አስተማሪ ቆንጆ በሆኑ ወቅታዊ በሆኑ መረጃዎች እስክንገናኝ ሁላችሁንም እወዳችኋለሁ። ይሄ ቪዲዮ ለብዙዎች እንዲደርስ ሼር እንድታደርጉ አቦክ ሚዲያ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እንዲሁ ደግሞ ቪዲዮውን ላይክ አድርጋችሁ ለብዙዎች እንዲደርስ ኃላፊነታችሁን እንድትወጡ ጠይቃችኋለሁ። ለማንኛውም ሐሳባችሁን የሚሰማችሁን እንድናስተካክል የምትፈልጉትን ነገር ሁላችሁም ኮሜንት በማድረግ ተባበሩ። ሰላም